አባዬ ብዬ እኮ ሰው ከጠራረች ኧረ ይሄ ጀግና ይለያል። በስመ አብ ልዑሌ እግዚአብሔር አምላክ እንደዚህ ያለ ደስታ እንዱ እድሜ ልክን እንደዚህ አይነት ደስታ ይስጥ እግዚአብሔር። ይህን ሁሉ ቤተሰብ እንደዚህ በደስታ በለቅሶ እንደዚህ ማን ነው እንደው ይህን ቪዲዮ እንደው ሳያለቅስ የጨረሰ ሰው አለ? ሳያለቅስ የጨረሰ ሰው አለ? ይህን ቪዲዮ ግን በጌታ በኢየሱስ ማርያምን እኔ እንጃ ብቻ አላቅም። እንዲሁ ኑርልን ጀግናችን አንበሳ። እውነት ጥበቡን አብዝቶ ይስጥህ ፈጣሪ አምላክ። እውነቴን ነው። እኔ ብቻ አላቅም። በቃ እኔ ቃላት ያጥረኛል። እግዚአብሔር አምላክ እድሜ ጤና ይስጥ። ከነናት ለእናትም እድሜ እኔ እንጃ አላቅም። 1000 ዓመት ያኑርልን እግዚአብሔር። እንደው አንድ ላይ ሆናችሁ ደስታ ቤተሰብ እንደዚህ ደስታቸው ሲመለስ አብራችሁ ስትደሰቱ ከእናት ጋር እግዚአብሔርን እኔ እንጃ አላቅም። እኔ የዝን ያህል እኔ ልዑሌ በእውነት እግዚአብሔርን ፈጣሪ አምላክ ምንም አይንካክ። እግዚአብሔር አምላክ ይጠብቅህ። እግዚአብሔር አምላክ እንደው ያሰብከው ሁሉ ይሙላልህ። ሌላ ምንም አለም። አቶ ተፈሪ እግዚአብሔር ይመስገን። እንኳን ደስ አሉት። ከዛ ሁሉ መከራ ልጆቹ ተሰብስበው አንድ ላይ እውነቴን ነው። እድሜ ጤና ይስጦት ለሱ። እኔ እርግጠኛ ነኝ በዛ አይን እናትየዋ ራሱ አውቀው እየተፈለጉ እንደሆነ ወሬ ስለደረሳቸው አውቀው ነው ሞተዋል ብለው ሊያስወሩት ብዬ ነው የማስበው። እኔ እናትየዋ ራሱ የሞቱም አይመስለኝ በዛ አይን። ምክንያቱም እነዚህን ህፃኖች ብዙ ነገር ማድረግ ይችላል፣ ግን አንድ ላይ ራሱ አለያቸውም። ወንድና እህትማማቾቹን ማለት ነው። አንድ ላይ አድርጎ ነው እንግዲህ እንደዚህ ሲያሰቃያቸው የነበረው እና ስለዚህ በቃ በቁማቸው እንዲሰቃዩ ነው የእሱ ጥረት። በቁማቸው በቃ የሆነ የስቃይ ኑሮ እንዲኖሩ ነው የሚያደርገውና ጥላት። እናትየዋም እኔ ሞታለች ብዬ አላስብም፣ አውቀው ነው ያስወሩት። ይኸው ባለፈው የሚኪ ጠበቃ ራሱ ሞታለች ተብሎ ቼክ ተደርጎ 2 ቼክ ተደርጋ ተቀብራ ራሱ ተገኝታለች፣ ጠበቃዋ ማለት ነው። አስባችሁታል? እና ምን ልላችሁ ፈልጌ ነው እኔ እናትየዋም ትኖራለች ብዬ ነው የማስበው፣ በዚህ አይን ማለት ነው፣ በዚህ አይን። እና እኔ አላቅም ቤተሰብ እንደዚህ አንድ ላይ ሆኖ ሲላቀሱ እግዚአብሔርን በስማ እኔ ጊዜ በእንባ ነው የጨረስኩት። ጭራሱ ነው እኔ የሆነ በቃ እኔ እንዴት ብዬ ልንገራችሁ። እና እኔ አላቅም ቃላት ያጥረኛል ለዚህ ጀግና፣ ለዚህ እንቁ ጀግና ቃላት ያጥረኛል እግዚአብሔርን። እኔ አይደለም የዚህ ታሪኩ አይደለም እኔ የሱ ስራው ራሱ እኔ እንጃ አላቅም። እኔ በዓለም ቢወራለት ቃላት የማይገኝለት ነው ልዑሌ እግዚአብሔርን። እና በጣም ደስ ያለኝ በጣም ከምላችሁ በላይ ማለት ነው። እኔ አላቅም ደስ ያላለው ሰው አለ ብዬ አይደለም። ይሄን ቪዲዮ ያየ የዚህ ቤተሰብ ተከታታይ የሆነ ማለት ነው ሁሌ ከነሱ ትምህርት እንደወሰድን ነው፣ ሁሌ ትምህርት እንዳገኘን ነው፣ ሁሌ ነግበኔ የሚለውን ነገር እያሰብን ነው። እና ፈጣሪ አምላክ እኔ እንጃ አላቅም። እድሜ ጤና ይስጣችሁ ጀግኖቻችን፣ ብዝት ያርግልን ሁላችሁ ከነ ቤተሰቦቻችሁ ማለት ነው። ውድ የጀግኖቻችን ቤተሰቦች እውነቴን ነው እንኳን ደስ አላችሁ። እውነቴን እግዚአብሔርን ያላሰብነውን ደስታ ነው። ያው ብቻ ቃላት ያጥረኛልና ፈጣሪ አምላክ እንደዚህ ያላሰባችሁትን ፈጣሪ ለእናንተ የሚስጣችሁ ለማለት እወዳለሁ። በተረፈ ውድ ቤተሰቦቼ በስደት ሁላችሁ ምንም አይንካችሁ፣ እግዚአብሔር ከእናንተ ጋር ይሁን። ለጀግኖቻችን እንጸልይ፣ ያብዛልን። እውነቴን ነው ነግበኔ እያልን እያበረታታናቸው ሰብስክራይብ ላይ እያረግናቸው ተጎናቸው እንሆን እላለሁ። በተረፈ ደህና ሆኑልኝ።